የተጻፈው ሪዝቅ ሌላ አገር ከሆነ ወላሂ እዛ አገር ወስዶ ነው አላህ ያንን ሪዝቅ አንድ ማንኪያም ብትሆን እዛ ሳትቀምሳት ቀብር መግባት የለም። አጀል ከሚፈልግ የበለጠ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው አጀል ታውቃሉ፣ ሞት ከሚፈልግ የበለጠ ምን ይፈልጓል? ሪዝቁ ይፈልጓል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አጀል እንደሚያሳድድ ሪዝቅህም ያሳድድሃል። እናታችን ሆድ ውስጥ ሆነን የቀለበን ጌታ እንዴት ስንወጣ እንዴት እናታችን ሆድ ውስጥ ምንም አቅም ሳይኖረን እናታችን ሽሮ በልታ ምን በልታ የወር አበባውን እንዲቋረጥ አድርጎ ደሙን ወደ ምግብነት እንዲቀየር አድርጎ ከወጣም በኋላ ምትበላው ምግብ ወደ ወተትነት የቀየረው ማን ነው? አላህ አይደል እንዴ? በኪታቢ ርዝቅ ነው እኮ ገና የ4 ወር ጽንስ ሲሆን ርዝቅ ተጽፏል። ምን እንደሚበላ ከእናቱ ወር ጀምሮ ወጥቶ ዱንያ ላይ ያለ ቆይታው ምን ያህል ጊዜ ነው የምግብ እያንዳንዱ ነገር ተጽፏል። በአላህ ያለ መመካት እንዴት ይወርዳል? ዶላር ጨመረ ቀነሰ ሊያስጨንቅ የሚገባ ጉዳይ ወንጀሌ ጨመረ ወይስ ቀነሰ ነበረ? ስነ ምግባሬ ጨምሯል ወይስ ቀንሷል ነበረ ሊያስጨንቀን የሚገባው? ጸባይ አምሯል አላማረም ነበረ ሊያስጨንቀን የሚገባው? ሪዝቅማ በአላህ እጅ ነው። አላህ ነው የሚረዝቀው። ያ ማለት አትስራ አይደለም። እስልምና መልፋት መስራት መድከም